አብሳላት ዛሬም ግግም ብላ የእናንተ ጓደኛ መሆን ፈልጋለሁ ከእናንተ ህይወት አልወጣም በጓደኝነትም ቢሆን ከእናንተ ህይወት ውስጥ መኖር እፈልጋለሁ ብላ መታለች። እንዳያችኋት እንግዲህ መግቢያ ላይ ዛሬ ብሩኬ ደውሎ ጠርቶኛል። ሲደውልልኝ በደስታ ነው የፈነጠዝኩትኝ። ብሩክ የሚለው የስልክ ጥሪን ሳይ እጄ ሁሉ እየተንቀጠቀጠ በደስታ ነው ያነሳሁት እያለች ነበር። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ ሆኑ። በቅንነትም ደግሞ ላይክ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ብሩኬ አንደኛ ነገር ልክ እንደተለመደው በተለመደው አቋሙ ከህይወታቸው እንድትወጣ ነው የቀጠራት ማለት ነው። ዛሬም ደግሞ የነገራት እሱን ነው። ከዚህ በፊት ሀይሚን በጥፊ መተሽ እስከ መውደቅ እስከ መድማት ደርሳ ነበረ። ለዛ ጥፋትሽ ደግሞ ሀይሚን በአግባቡ ይቅርታ ጠይቀሽ ከህይወታችን ውጪ ሶስተኛ ወገን በእኛ ህይወት ውስጥ እንዲኖር አልፈልግም። እንኳን አይደለም አንቺ አፍቅር ያለው ብለሽ የመጣሽው ይቅርና ከመጀመሪያው እንኳን በንጹህ ጓደኝነትን ብትሆኝ ሶስተኛ ወገን ሴት መሀከላችን እንዲገባ አልፈልግም፣ አላምንበትም። የፈለገ ጓደኛ ቤስት ፍሬንድ ሶስተኛ ሆኖ ህይወት ላይ በጣም የማላምንበት ነገር ነው። አልፈልግም። እኔ ህይወቴ ላይ ሴት አለች፣ ሀይሚ አለች፣ በቂ ናት። በቃ አያስፈልግም። እንደ ማንኛውም ሰው እንደሚተዋወቅ ሰው መንገድ ላይ ካገኘውሽ የሆነ ቦታ ላይ ከተገናኘን ፕሮግራም ላይ ሊሆን ይችላል፣ መንገድ ላይም ሊሆን ይችላል፣ ኤኒዌር ሰላም እልሻለሁ፣ አለቀ። እዛ ውስጥ ግን ዲቴል ህይወቴ ውስጥ ገብተሽ ወይ ደግሞ ቤቴ ውስጥ መተሽ እንድትበጠብጭኝም አልፈልግም። በቃ እንደዚህ ጓደኛ ሆነን እንደዚህ የተቀራርበን ቤት እስከ መምጣት ድረስ እንደዚህ አይነት ህይወት አልፈልግም። ተይኝ በቃ ተይኝ ብሎ እንግዲህ እስከ መለመን ደርሷል ማለት ነው። በቃ ተይኝ፣ ሀይሚን ይቅርታ ጠይቂና አንድ ባንድ ላጠፋሹ ነገር ይቅርታ ጠይቂያት፣ ከዛ ደግሞ ከህይወታችን ውልቅ ብለሽ ውጪ ነው ያላት። ልጅቷ ግን የምር ነው ምላችሁ፣ ይቅር ይበለኝ የሆነ በቃ መልእክት ያላት አይነት ነገር ነው። እንዳትወጪ አብሳላት እንዳትሸነፊ አይነት የሆነ እንደዛ ተመክራ የመጣች አይነት ነገር ነው የምትመስለው። ምክንያቱም አንድ ሰው እየለመናችሁ በቃ አስፈላጊ አይደለም። ሀይሚም ደስተኛም አትሆንም። ሀይሚ እንኳን ደስተኛ ብትሆን አላት እኮ እኔ አልፈልግም፣ በእንደዚህ አይነት ነገር ደግሞ እኔ አላምንም። በቃ አንድ ወንድ የሴት ፍቅረኛ ካለችው ጓደኛ ካለችው ተጨማሪ ሌላ ቤስት ፍሬንድ ምናምን ተብሎ ነገር የለም። በወንዱም በኩል አያስፈልግም፣ በሴቷም በኩል አያስፈልግም ነው ያለው። ስለዚህ በቃ አንቺ ማለት ነው ይቅርታ ተባባሉ። ተቃቅማችሁ መለየት የለባችሁም። ይቅር ለእግዚአብሔር ከምንም በላይ ነው። ብሩክ የሚያለው ያ ነው። እኔ ምንም የሚይዝብሽም ቂም የለም። ሀይሚንም ይቅርታ በያትና ቂማችሁን በቃ አውጡ። ከዛ በኋላ ግን አንቺም የራስሽን ህይወት ኑሪ። መልካም ጓደኛ መልካም አፍቃሪ ይስጥሽ። እኛንን ተይን፣ የራሳችን ህይወት እንኑር። እንግዲህ እንደ አንድ ሰው መክሯታል፣ ገስጿታል፣ ነግሯታል። ከዚህም በፊት እንዳትጎዳም ብሎ አባብሎ ለማስረዳት ሞክሯል። እች ልጅ ግን ስቲል አሁን ድረስ ማለት ነው ግግም እንዳለች ናት። በቃ ጭራሽ ዛሬማ ፎከረች። መጨረሻ ላይ አይታችኋታል። በቃ ማድረግ ያለብኝን ነገርን ያደርጋለሁ ነው ያለችው። ምንም ልታደርጊ አትችይም። ገብቶሻል። ከዚህ በፊት የሰራሽውም ስራ ወደሽ ፈቅደሽ ነው። አስገድዶ ማንም እንትን ያለ የለም። ሲጀመርም ሰዎች ባሉበት ነው ካሜራም የተቀረጻችሁት። ምንም ልታመጫችም። በነገራችን ላይ የባሰ ጓደኝነታቸውን አንቺ እንደውም ጓደኛ ካልሆንኩ በጥብጨ ልውጣ በቃ የሆነ ነገር አድርጌ ብለሽ ነው አይደለ? ግን የባሰ ለራስሽ ችግር ነው የምጠመጥሚው ማለት ነው። እና የማይሆን ነገር ነው። በቃ አንድ ሰው በቃ ካለ በቃ ነው፣ አለቀ። ገብቶሻል። እንደውም አንቺ ጸባይሽን አሳምረሽ ከነሱ ህይወት ይቅርታ ጠይቀሻቸው፣ ተመልካችንም ይቅርታ ጠይቀሽ ከነሱ ህይወት ውጭና የምር መልካም ልጅ ከሆንሽ የራስሽን ህይወት ጀምረሽ የራስሽ ፍቅረኛ ይዘሽ ምናምን ነገር ምናልባት ወደፊት አይታወቅም። በቃ አንቺም የራስሽ ህይወት ስትጀምሪ እነሱ እንደ ጓደኛ ሊቀርቡሽ ይችላሉ። ወደፊት አይታወቅም። ጥሩ ከሆንሽ ህይወታቸው ውስጥ ከወጣሽ ምንም ካንቺ ምንም አይነት ችግር ሊኖርባቸው አይችልም። ግን ደግሞ ብሩኬ ትክክል ነው። አሁን ላይ እያደረገ ያለው ነገር በሙሉ ትክክል ነው። ምክንያቱም ሀይሚ ደስተኛ ልትሆን አትችልም። አንቺ ቤስት ጓደኛ ሆነሽ ቤታቸው ብትሄጅ ከሀይሚ ጋር ከብሩኬ ጋር ቁጭ ብለሽ እያወራሽ ድንገት ሀይሚ ከውጭ ብትገባ ወይ ደግሞ ሀይሚ የሆነ ደስ አይላትም። የማይመስል ነገር ነው። በቃ አንድ ሴት አፍቅሬ ያለው ካለች አንድን ወንድ በቃ በምንም አይነት መልኩ ቤስት ጓደኛ ወይም ደግሞ ጓደኛ ናቸው ተብሎ ሊታሰብ አይችልም። አንድ ወንድም እንደዛው። ስለዚህ በቃ የተባልሽውን ብትሰሚ ብሩኬንም ባትበጠብጪው። ማለት ለራሱ ብዙ ችግር አለበት፣ ገና ብዙ የሚያስጨንቀው ነገር አለ። ገብቶሻል። አንቺ ደግሞ ተጨማሪ ሆነሽ የማይረባ ነገር ይዘሽ ልጁን አታድርቂው፣ የምር አታድርቂው። በቃ ሸረብስማ እንዴ ህሊና የለሽም እንዴ አንቺ? እግዚአብሔርን አንቺ እኮ እንደውም በአሁን ሰዓት ይቅርታ ጠይቀሽ ሁሉንም መውጣት ነበር። በቃ ይሄ ነው የእናንተ ፍላጎት። እሺ እኔ ከእናንተ ህይወት ወጥቼ እናንተ ሰላም የምታገኙ ከሆነ ደስተኛ ከሆናችሁ
ደስ ይለኛል። በቃ እኔም ከእናንተ ህይወት እወጣለሁ። ከገባሁበት ስሜት ደግሞ ራሴን ለማስወጣት እሞክራለሁ። እስኪ ሂጂ ወደ ቤተ ክርስቲያን ሂጂ፣ አባቶችን አማክሪ፣ እንደዚህ በቃ ማለት ትወጫለሽ። እግዚአብሔርን ይገስጹሻል። አባቶች ቢሆኑ ይመክሩሻል። በጣም ጥሩ ምክር ነው የሚመክሩሽ። ምክንያቱም አንድ ፍቅረኛ ያለው ወንድ አፈቀርኩ ብለሽ ብትነግሪያቸው በጣም ኃጢአት፣ በጣም ነውር እንደሆነ አስረድተውሽ ከዛ ስሜት ውስጥ እንድትወጪ ያደርጉሻል ማለት ነው። ትገሰጫለሽ። ልክ እንዳልሆነም ያስተምሩሻል፣ ዝርዝር አድርገው ማለት ነው። ስለዚህ ሂጂ ወደ ገዳሙ፣ እስኪ ራቅ በይ ትንሽ። አሁን ይሄ ሳምንት እንደውም ይቅርታ የምትጠይቂበት ሰዓት ነበረ። በቃ በእኔ ምክንያት ለተበጣበጣችሁት፣ በእኔ ምክንያት ለተጣላችሁት ለእያንዳንዷ ነገር ይቅር በሉኝ ብለሽ ከህይወታቸው ውለቅ። በቃ ያ ነው አንቺ እነሱን የሚያስደስታቸው አይደለ? በቃ አንቺም ደግሞ ይቅርታ ጠይቀሽ ከህይወታቸው ብትወጪ ነበር ጥሩ። አንቺ ጭራሽ ገና ልትበጠብጭ ሌላ ነገር እያወራሽ ነው። ኧረ በስመ አብ። እውነት አንዳንድ ሰዎች ግን በጣም ራስ ወዳድ ናቸው። የምር ነው የምላችሁ። በቃ እኔ በቃ የእኔ ሳካ እንጂ እኔ ምን አገባኝ ስለሷ፣ እኔ ምን አገባኝ ስለሱ። እንደዚህ አይነት ሙድ ላይ ናቸው አንዳንድ ሰዎች እና በጣም ይደብራል። የምር የሰው ልጅ ህይወት ሲበጠበጥ ማየት እንደዚህ የሚያስደስታችሁ ሰዎች ግን በጣም የምር ነገም የእናንተ ህይወት በተዘዋዋሪ ልክ እናንተ እንደበጠበጣችሁት የእናንተም ህይወት ደግሞ ሌላ ሰው መጥቶ ነው የሚበጠብጠው እና ደስ አይልም። በቃ ተው የምር እንደውም የምትወዱት ሰው እኮ ማለት ነው ሲደሰት ከሚያስደስተው ሰው ጋር ሲሆን ነው ሰላም የሚሰማችሁ። በቃ ከኔ ጋር ሰላም አልተሰማውም አይደለ? እዛ ቦታ ላይ ሄዶ ከዛ ሰው ጋር ሰላም ከተሰማው ይሰማው፣ በቃ ደስ ይላል። ዋናው የሆነ ፍቅር እኮ መስዋዕት ነው አይደለ እንዴ? ስለዚህ የምትወጂኝ ከሆነ ተይኝ፣ በቃ እኔ ደስተኛም ሆኖ ከሀይሚ ጋር ነው ተይኝ አለሽ እኮ በግልጽ አማርኛ። ስለዚህ መተው ነው ያለብሽ እና ብቻ ለማንኛውም በቃ አታምጡብን በእናታችሁ ወደ ካሜራ እየደቀናችሁ። በቃ ብሩኬም ቢሆን ከፈለክ በስልክ አውርታ በቃሽ በላት፣ በቃ አለቀ። ከዚህ በኋላ ሲጀመርም ማውራትም አይጠበቅብን። ምክንያቱም ብትነግራት የማትሰማ ልጅ ስለሆነች እያገኛችሁ እዚህ የባሰ አላቅም። ምንም የተቀየረ ሙድ እኮ የላትም። ያውናት እሺ ፍቅረኛ ካልሆንኩ ግዴታ የእናንተ ፋሚሊ ውስጥ መኖር አለብኝ ነው በቃ። ከእናንተ ቤት ከእናንተ ህይወት ውስጥ መውጣት አልችልም ነው እያለች ያለችው። ለምን የሆነ ነገር አቅዳስ ቢሆን ገብቷቸዋል። ከቅርብ ርቀት ሆና የሆነ ነገር በቃ ብሩኬና ሀይሚን የሚያለያይ ነገር ብታረግስ? ስለዚህ ነቄ ማለት አለባችሁ። ብሩኬ የሆነ ችግር ውስጥ ሳትዘፈቅ ነቄ ማለት አለብህ። በዚሁ አቋምህ መጽናት አለብህ። አይሆንም አለቅ። አትታለል በቃ። ሼም ምናምን ይበቃል። በቃ ይበቃሃል። እግዚአብሔርን ለሰዎች ይሉንታ ሼም እያልክ ራስክን እየጎዳህ ነው። እንደዛ እያልክ ለራስህ መዘዝ እያመጣህ ነው። አሁንም እችልሽ እሺ ብለህ በየዋህነት በቃ እሺ ጓደኛችን ሁሉ አንተም ሀይሚም ተስማምታችሁ ካስገባችኋት እመኑኝ ሁለታችሁም ታለቅሳላችሁ። ሀይሚም ብሩኬም ትቀጣላችሁ። እመኑኝ በቃ ምንም ነገር ከማድረግ ወደ ኋላ አትልም። እኛ ተናግረናል። ከዚህ በኋላ እናንተ ተወጡ።